በዚህ ሰዓት ሰበር ዜና እየተሰማ ይገኛል። ኢራን የአሜሪካ ንብረቶች ላይ እጅግ ከባድ የተባለ ድብደባ እየፈጸመችባቸው ትገኛለች። በባህሬን የሚገኘውና የአሜሪካ ባህር ኃይል ዋነኛ ምሽግ የሆነው የጦር ሰፈር በኢራን ከባድ ድብደባ እየተፈጸመበት እንደሚገኝ ተገልጿል። መካከለኛው ምስራቅ ዳግም ወደማይመለስበት የጥፋት አዘቅት ውስጥ ገብታለች። ኢራን የአሜሪካን ወታደራዊና እንዲሁም ደግሞ ዲፕሎማሲያዊ ተቋማት ላይ መጠነ ሰፊ ጥቃት ከፍታለች። ዋሽንግተን ለዚህ ጥቃት የምትሰጠው ምላሽ እጅግ አስፈሪ ሊሆን እንደሚችልም እጅግ በርካታ ታላላቅ ሚዲያዎች እየዘገቡ ይገኛሉ። ከወደ ኢራን በኩል ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያሉ መልእክቶች እየተላለፉ ይገኛሉ። ሁለት ሰበር ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። የኢራን አብዮታዊ ጦር አዛዥ ኢብራሂም ለትራምፕ ያስተላለፈው መልእክት፣ ስማ ትራምፕ፣ እስካሁን የተጠቀምናቸው ሚሳኤሎች አሮጌዎቹን ነው። ነገሮች በዚሁ የሚቀጥሉ ከሆነ በቅርቡ አይታችሁትም ሰምታችሁትም የማታውቋቸው መሳሪያዎችን እንጠቀማለን ሲሉ ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ ጦራችን ለእንደዚህ አይነት ቀን ዝግጁ ነበር፣ ለወራሪዎችም የሚገባቸውን ትምህርት እየሰጠናቸው ነው ሲል ተደምጧል። በዚህ ሰዓት ሰበር ዜና እየተሰማ ይገኛል። ኢራን የአሜሪካ ንብረቶች ላይ እጅግ ከባድ የተባለ ድብደባ እየፈጸመችባቸው ትገኛለች። በባህሬን የሚገኘውና የአሜሪካ ባህር ኃይል ዋነኛ ምሽግ የሆነው የጦር ሰፈር በኢራን ከባድ ድብደባ እየተፈጸመበት እንደሚገኝ ተገልጿል። መካከለኛው ምስራቅ ዳግም ወደማይመለስበት የጥፋት አዘቅት ውስጥ የኢራን በቀል መብረቅ ሆኖ ወረደ። የማይታመነው ሆነ። በኑክሌር ኃይል የሚሰራ የአሜሪካ የጦር መርከብ በኢራን ዘግናኝ ሚሳኤል ተነረተ። የእስራኤል ዋና ሰበር ዜና ሌሊቱ ተሰምቷል። በመጨረሻም ተረጋግጧል። የኢራኑ የበላይ መሪ አያቶላ አልሃሜኒ መገደላቸው የኢራን ሚዲያዎች ዘግበዋል። የኢራን ይፋው የዜና ወኪል እንደገለጸው የሀገሪቱ የበላይ መሪ አያቶላ አልሃሜኒ በአሜሪካና እንዲሁም ደግሞ በእስራኤል ጥምር የአየር ጥቃት መገደላቸው አረጋግጧል። ኢራን የጠቅላዩ መሪ ካሜኒ ግድያን አስመልክቶ የ40 ቀናት የሐዘን ቀን አውጃለች። በተጨማሪም ትራምፕ ባወጡት መግለጫ ካሜኒ ሞተዋል። ፕሬዝዳንቱ በንግግራቸው በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ካሜኒ ሞተዋል። ይህ ግድያ ለኢራን ሕዝብ፣ ለአሜሪካውያንና እንዲሁም ደግሞ በካሜኒ የደም ጥማት ባላቸው ወሮ በሎች ለተገደሉና ለተሰቃዩ የዓለም ሕዝቦች ሁሉ የተገኘ ፍትህ ነው ሲሉ ፕሬዝዳንቱ ገልጸዋል። መጨረሻም አሜሪካና እስራኤልን በቁም ያደረቀ ሰበር መረጃ ከወደ ፓኪስታን ተሰማ። የፓኪስታኑ ፕሬዝዳንት ሸህባዝ ሸሪፍ በኢራን ላይ የኒውክሌር ጥቃት ቢፈጸም ፓኪስታን በእስራኤል ላይ በቀጥታ የኒውክሌር ጥቃት እንደምትፈጽም ለአሜሪካ አስታውቃለች። ፓኪስታን ከኢራንና እስራኤል ጋር በሚደረገው ጦርነት ማንኛውም ሀገር በቀጥታ ጣልቃ ከገባ የፓኪስታን ጦር ከኢራን ጎን በመሆን ወደ ጦርነቱ እንደሚገባ ለፈረንሳይና ለአሜሪካ እውነቱን አስታውቃለች። ዓለምን ያንቀጠቀጠው እርምጃም ቻይናም ለመጀመሪያ ጊዜ ለኢራን ወታደራዊ እርዳታ ልካለች። የጫነችው ነገር ግን በሚስጥር ተይዟል። የዓለምን የኃይል አሰላለፍ እንደ አዲስ ሊጽፍ የሚችል ታላቅ ዜና ነው። በዱባይ ለምትኖሩ በዚህ ሰዓት ሰበር ዜና ተሰምቷል። ከዛሬ ምሽት ጀምሮ የዱባይ ኤርፖርቶች በከፊል የበረራ አገልግሎት እንደሚጀምሩ አስታውቋል። የዱባይ አውሮፕላን ማረፊያዎች ከዛሬ ምሽት ጀምሮ ከዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲሁም ከዱባይ ወርልድ ሴንተር አልማክቱም ዓለም አቀፍ አውሮፕላን ማረፊያ በከፊል የበረራ አገልግሎት እንደሚጀምሩ አስታውቀዋል። አየር መንገዱ በስልክ ወይም በኢሜል በረራው ተረጋግጧል ብሎ ካላሳወቀ በስተቀር ተጓዦች ወደ አውሮፕላን ማረፊያው እንዳይመጡም አስታውቋል። የፕላስ ምልክቷን የነካችሁ አዳዲስ መረጃዎችን ይከታተሉ። በዱባይ ለምትኖሩ በዚህ ሰዓት ሰበር ዜና ተሰምቷል። ከዛሬ ምሽት ጀምሮ የዱባይ ኤርፖርቶች በከፊል የበረራ አገልግሎት እንደሚጀምሩ አስታውቋል። የዱባይ አውሮፕላን ማረፊያዎች ከዛሬ ምሽት ጀምሮ ከዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲሁም ከዱባይ ወርልድ ሴንተር አልማክቱም ዓለም አቀፍ አውሮፕላን ማረፊያ በከፊል የበረራ አገልግሎት እንደሚጀምሩ አስታውቀዋል። አየር መንገዱ በስልክ ወይም በኢሜል በረራው ተረጋግጧል ብሎ ካላሳወቀ በስተቀር ተጓዦች ወደ አውሮፕላን ማረፊያው እንዳይመጡም አስታውቋል። የፕላስ ምልክቷን የነካችሁ አዳዲስ መረጃዎችን ይከታተሉ።